ሰዎች ጀነት ገብተሃል ወይ ተብለው ሲጠየቁ ኢንሻአላህ አላህ ሱብሓነሁ ወተዓላ የወፈቀው ሰው ነው የዘላለምን ህይወት የሚያገኘው ይላሉ። ወዳጄ አደም በጀነት መኖር ይችላል። ነገር ግን ምርጫው ከጀነት እንዲወጣ አድርጎታል። አላህ ሱብሓነሁ ወተዓላ ማንንም የጀነት የጀሃነም ብሎ አልወሰነም። አደም ምርጫው ከጀነት እንዳወጣው ሁሉ ዛሬም ሰዎች ምርጫቸው ወደ ዘላለም ህይወት ወደ ጀነት ያመጣቸዋል፣ ምርጫቸው ደግሞ ወደ ጀሃነም ይወስዳቸዋል። እንግዲህ ያንተ ምርጫ ምንድን ነው? ጀነት ወይንስ ጀሃነም? ክብር ወይንስ ውርደት? የዘላለም ህይወት ወይንስ ሞት? ያንተ ምርጫ ምንድን ነው? ህይወት የምርጫ ጉዳይ እንጂ አምላክ አንተ የጀነት አንተ የጀሃነም አላለም። አምላክ በረሃመት የተሞላ አይደለ? የፈጠረውን ፍጡር እንዴት ነው ወደ ጀሃነም ውረድ የሚለው? በፍጹም። ዛሬ ሰዎች ከጀሃነም የሚያመልጡበት መንገድ አለ። የሰው ልጅ አይደለም የዘላለምን መንገድ የፒያሳን መንገድ ሰርቶ አልጨረሰም። እኔ ካልሰራሁ፣ እኔ ካልከፈልኩ፣ እኔ ካላደረግኩ አትበል። ሃይማኖት ያለህን ድርጊት እየፈጸምክ እንኳን ስለ ዘላለምህ እርግጠኛ አይደለህም። ቢካውዝ ወዳጄ እነግርሃለሁ፣ ያንተ ስራ ፈጽሞ እርግጠኛ እንድትሆን አያደርግህም። ዘላለም አምላክ በሰራልህ እርሱ በከፈለልህ ስታምን ብቻ ነው። ኢየሱስ እንደሞተልህ እንደተሰቀለልህ ከሞት እንደተነሳ ብታምን ዛሬ የዘላለምን ህይወት ታገኛለህ። እርግጠኛ ነህ ወዳጄ? አሁን እኔም ብትጠይቀኝ ወዴት እንደሚሄድ ጠንቅቄ ያውቃለሁ። ስለ ዘላለሜ እርግጠኛ ነኝ። ምክንያቱም በሰራሁት ሳይሆን በሰራልኝ ስላ እጅግ በጣም እርግጠኛ ስለሆንኩ። እንግዲህ ወዳጄ ቶሎ በል፣ አታመንታ። ዊ ዶንት ሃቭ ታይም። ህይወት የምርጫ ጉዳይ እንጂ ከሰማይ የወረደ ዱብዳ አይደለም። ህይወት ደግሞ ኢየሱስ ነው። በእርሱ የሚያምን በቅያማ ቀን አንገት አይደፋም፣ አይሸማቀቅም፣ ወደ ዘላለም ጥፋት ወደ ጨለማ አይሄድም። በእርሱ የሚያምን የዘላለም ህይወት አለው፣ በቅያማ ቀን አይሸማቀቅም። ኢየሱስ ክርስቶስ ይወድሃል። ይሄንን ጌታ የህይወት አዳኝና ጌታ አድርገህ ብትቀበል ዛሬ ብታምን ወደ ዘላለም ረፍትና ወደ ዘላለም ህይወት ትመጣለህ። አሁን እኔ እርግጠኛ ነኝ፣ ወዴት እንደሚሄድ ጠንቅቄ ያውቃለሁ። ሞት ስጋቴ አይደለም ወዳጄ። አንተና እኔ አምላክን በራሳችን ስራ ምግባርና ውጤት ልናስደስተው አንችልም። ዓይንህን ብትጠብቀው እጅህ ይበድለዋል፣ እጅህን ብትጠብቀው እግርህ ይበድለዋል። የሰው ልጅ በአምላኩ ፊት ፈጽሞ ፍጹም ሊሆን አይችልም። ፍጹም ያደረገን በቀራንዮ መስቀል ላይ የተሰቀለልን ኢየሱስ ክርስቶስ ነውና ይሄንን ጌታ በመቀበል ወደ ዘላለም እረፍት እንድትመጣ ላሳስብ ወዳለሁ። ኢየሱስ ክርስቶስ ይወድሃል። ሹክረን